بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وعلى آله وأصحابه أجمعين أما بعد የዛሬ ተከታታይ ትምህርታችን ክፍል 3 ትምህርት በጥያቄና መልስ የተዘጋጀ እያየን ነበር። በሁለት ክፍሎች አያ ጥያቄዎችን አይተን ነበር። بإذن تعالى ሶስተኛ ክፍል ዛሬ እናቀርባለን ማለት ነው። ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ሌሎችም እንዲማሩበት ለነሱም ሼር ማድረጉ ማጋራቱን እንዳትረሱ። ኢንሻአላህ ትምህርቱን በጥሞና ተከታተሉት። ቢስሚላሂር ረህማኒር ረሂም مما خلق الله الملائكة ይላል የመጀመሪያው ጥያቄ። مما خلق الله الملائكة አላህ መላእክቶችን ከምን ፈጠራቸው? خلق الله الملائكة አላህ መላእክቶችን ፈጥሯል። من نور ከብርሃን ፈጥሯቸዋል። ይሄንም ይዘው ማለት ነው ማፈስ ስለሆነ በደንብ መቆየት አያስፈልግም። ላይ በሌላ ክታብ እናያለን። ቀጣይ ጥያቄ اذكر أربعة من الملائكة ከመላእክቶች አራት መላእክቶችን አውሳ ይላል። የመጀመሪያው ጅብሪል አለይሂ ሰላም፣ ሶስተኛ ሚካኤል አለይሂ ሰላም፣ ኢስራፊል አለይሂ ሰላም፣ መለኩል መውት አለይሂ ሰላም። እነዚህ ናቸው አራቱ የተወሰኑት። مما خلق الله الجن አላህ ጅኖችን ከምን ፈጠራቸው ይላል። خلق الله الجن ጅኖችን ፈጥሯል። من نار ከእሳት ፈጥሯቸዋል። ቀጣይ ጥያቄ ما هو الكتب المنزلة የተወረዱ መጽሐፎች እነማን ናቸው? ما هي እነሱ እነማን ናቸው? الكتب መጽሐፎች المنزلة የወረዱት ከአላህ ዘንድ ማለት ነው። وعلى من أنزلت በማን ላይ ነው የወረደው? ማን ረሱሎች ላይ ነው የወረደው? ሱአሉን መልሱን ኢንሻአላህ التوراة ተውራት ነው። መጀመሪያ التوراة ተውራት ነው የመጀመሪያው ላይ የተቀመጠው። على موسى عليه السلام ላይ የወረደ። ቀጣዩ ደግሞ ሁለተኛው الإنجيل እንጂል ነው። على عيسى عليه السلام በዒሳ ላይ የወረደ። الزبور على داود عليه السلام زبور የሚባለው መጽሐፍ ነው ነብዩላህ ዳውድ ላይ የወረደ ማለት ነው። ቀጣዩ الفرقان ነው። على نبينا በነብያችን መሐመድ ሰለላሁ ዐለይሂ ወሰለም ላይ የወረደው ፉርቃን የሚባለው ቁርአን የሚባለው ነው። طيب ፉርቃን የተባለበት الذي يفرق بين الحق والباطل وبين الشرك والتوحيد ስለሚለያየ ነው። من هم أولو العزم من الرسل من هم እነማን ናቸው أولو العزم ተብለው የሚጠሩት የቁርጥ ቀን ባልተቤቶች የሚባሉት من الرسل ከመልእክተኞች እነማን ናቸው ይላል። ቀጣይ ጥያቄ ኑህ አለይሂ ሰላም፣ ኢብራሂም አለይሂ ሰላም፣ ሙሳ አለይሂ ሰላም፣ ዒሳ አለይሂ ሰላም፣ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። من هو أول الأنبياء ነቢያቶቹ የመጀመሪያው ወአቡል በሸር የሰው ልጅ አባት ተብሎ የሚጠራው ማለት ነው ነብዩላህ አደም አለይሂ ሰላም ናቸው ይላል። የሰው ልጅ አባት ተብሎና የመጀመሪያው ነብይ ተብሎ የሚጠራው مما خلق الله آدم عليه السلام ነብዩላህ አደምን አላህ ከምን ፈጠራቸው? مما خلق الله አላህ ከምን ፈጠረ አደምን عليه السلام خلق الله الله ፈጥሮታል አደምን من طين ከአፈር ፈጥሮታል። من هو النبي الذي ولد بدون أب من هو النبي الذي ولد بدون أب ያለ አባት ያለ አባት የተወለደው ማለት ነው። عيسى ابن مريم عليه السلام ነው። من هو كليم الله يا الله كليم ተብሎ የሚጠራው ማን ነው? አላህ ያናገረው ሙሳ عليه السلام ናቸው ይላል። من هو أبو الأنبياء የነቢያቶች አባት ነው። አቡል በሸር የተባለው ነብዩላህ አደም ናቸው። አቡል አንቢያ ደግሞ ወኸሊሉላህ የአላህ ጥብቅ ወዳጅ የተባለው ማን ነው? ጀዋብ ኢብራሂም አለይሂ ሰላም ኢብራሂም አለይሂ ሰላም ነው። ቀጣዩ መን ሁወ ኻተሙል አንቢያ ነቢያቶቹ መደምደሚያ ማን ነው? ወአፍደሉ ሩሱል ከረሱሎቹ ደግሞ በላጩ ማን ነው ይላል። ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ነቢዩላህ ናቸው። ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። ቀጣይ ጥያቄ መን ነቢየን ذكر في القرآن الكريم ከም ነቢየን ስንት ነቢይ ነው ذكر የተወሳ في القرآن الكريم በቁርአን ላይ የተወሳው ስንት ናቸው ይላል። 25 ነቢየን 25 ነቢያቶች ናቸው ይላል። የተውሂድን ስለ አቂዳው ባቡን እዚህ ላይ እንጨርሳለን ኢንሻአላህ። በሌላ ትምህርት ደግሞ በፍቅህ እንገናኛለን። ቪዲዮ ከተመቻችሁ ላይክ ማድረግን አትርሱ። ለሌሎችም
ሼር ማድረጉን እንዳትረሱ። ሰላም አለይኩም ወረሕመቱላሂ ወበረካቱ።